እንግዲህ ጉዞ የተጀመረው መጀመሪያ በመኪና እንደዚህ ተጭኖ መኪና መግባት የሚችለው ድረስ በእንደዚህ በተሽከርካሪ የቤተ ክርስቲያኑን ዕቃ ተይዞ ተወጣ። ከዛ በኋላ ግን መንገድ ማይደርስበት ቦታ መኪና ሲሆን ደግሞ በእግር እንደዚህ ተያዘና ተኬደ ማለት ነው። በእግር እየተኬደ መጨረሻ ላይ ለገብርኤል ቤተክርስቲያን አዲስ የተሰራ ቤተክርስቲያን ነው። እንደዚህ ጉዞ ተጀመረ ማለት ነው። እውነቱ ይሄ ነው። ይሄ በአርሲ ለተፈጠረው ቀውስ፣ ችግር፣ ጭፍጨፋ፣ ደም ማፍሰስ ማስረጃ አይደለም። ይሄኛው በባህር ዳር ዙሪያ የተደረገ ነው። ኦሪጂናል ቪዲዮንም ድምጽ እናሰማችሁ። እንደሰማችሁት ዘፈን ነው የነበረው። ከዛ ይሄው ደረሱ። ይሄው ቤተክርስቲያኑ የገብርኤል እንደዚህ ነበር የተጀመረው። በሂደት እዚህ ደረጃ ላይ ደረሰ። ቁሳቁሱን አመጡት፣ አራገፉ፣ እዚህ እቃውን አደረሱ። ከዛ በኋላ ቤተክርስቲያኒቷ ስትመረቅ እና ሲያልቅ ይሄው ጭፈራውን ደግሞ ልጋብዛችሁ። ይሄው ነው እውነቱ።